በባህሪንና በኩዌት መጠነ ሰፊ ያጸፋ ጥቃት ፈጸመች። ኢራን አሜሪካ በፈጸመችባት የሁለተኛው ምሽት መጠነ ሰፊ አየር ድብደባ ያጸፋ ምላሽ ለመስጠት በባህሪንና በኩዌት የሚገኝ የአሜሪካ ጦር ሰፈር ላይ ከፍተኛ የሚሳኤልና የድሮን ጥቃት ሰንዝራለች። በዚህም ጉዳይ በዜና ጥንቅራችን አካተነዋል። አሜሪካና በኢራን መካከል ከተቀሰቀሰ የሁለት ቀናት ተከታታይ ጥቃት በኋላ ሆርሙዝ ባህር ወሽመጥ በኩል የሚደረግ የጭነት መርከብ እንቅስቃሴ መቆሙ ተገለጸ። በድጋሚም ሆርሙዝ ስርጥ ተዘግቷል። በዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። ባለፈው የካቲት ወር በአሜሪካና እስራኤል ጥቃት የተገደሉት የኢራን የፖለቲካና የሃይማኖት መሪ አያቶላህ አሊ ካሜኔ ዛሬ በትውልድ ስፍራቸው ማሻሃድ ውስጥ ተቀብረዋል። የዜና ጥንቅራችን አካተነዋል። ቆይታችሁ ተሰሙታላችሁ። አሜሪካ በተፈጸሙ የሁለተኛው ምሽት ጥቃት 14 ሰዎች መገደላቸውን ኢራን አሳወቀች። የኢራን ጤና ሚኒስቴር በዚህ የቅርብ ጊዜ ጦርነት ዙሪያ 14 ሰዎች መሞታቸውን አስታውቋል። ሮብና ሐሙስ በኢራን ውስጥ 5 ግዛቶች ያነጣጠረ የአሜሪካ ጥቃት 78 ሰዎች መቁሰላቸውን የሚኒስቴሩ ሕዝብ ግንኙነት ኃላፊ ሆይሴን ኩሞፓር ገልጸዋል። በዚህም ጉዳይ በዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። ኢራን የአየር ጥቃት እንደምታወግዝ አሳወቀች። የኢራን የውጭ ጉዳይ ሚኒስተር በደቡብ ኢራን በደረሰ ወታደራዊ ጥቃት ተከትሎ አሜሪካ የተፈጸመ ጥቃት የመግባቢያው ስምምነት መጣሱን በጥብቅ አውግዟል። በዜና ጥንቅራችን አካተናል። ቆይታችሁ ትሰሙታላችሁ። ትራምፕ የኢራን መሪዎች ክፉኛ በሽተኛ ናቸው ሲሉ ጠሯቸው። ትራምፕ ከኢራን ጋር ያለ የተኩስ አቁም ማብቃቱን አውጀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የተደረገ የተኩስ አቁም ስምምነት በይፋ ማብቃቱን ገልጸዋል። በዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያው የዜና ጥንቅራችን ስናልፍ ወደ መካከለኛው ምስራቅ ያመራናል። ኢራን አሜሪካ የተኩስ አቁም ስምምነቱን ጥሳለች በሚል በኩዌት የአየር ጦር ካምፕ ላይ በፈጸመችው ጥቃት ከፍተኛ ቃጠሎ ተነስቶ ከባድ ጉዳት ደርሰዋል። ይህን ተከትሎ በዛሬው ዕለት አሜሪካ በኢራን ላይ ከ90 በላይ ኢላማ መምታቷን አሳውቃለች። የአሜሪካው ፕሬዝዳንት ትራምፕ የኢራን መሪዎች ክፉኛ በሽተኛ ነው ሲሉ ጠሯቸው። ትራምፕ ከኢራን ጋር ላይ የተኩስ አቁም ስምምነት ማብቃቱንም አውጀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የተደረገው የተኩስ አቁም ስምምነት በይፋ ማብቃቱን አስታወቁ። ትራምፕ ከኔቶ ዋና ጸሐፊ ማርክ ሩቴ ጋር በአንካራ ባደረጉት ስብሰባ እንደገለጹ ከሆነ የኢራን አመራሮች ቀደም ሲል የተደረጉት ስምምነቶች በመጣስ ጥቃታቸውን ቀጥለዋል። ትናንት ምሽት የአሜሪካ ጦር በኢራን ኢላማዎች ላይ ከባድ የአየር ድብደባ የፈጸመ ሲሆን ይህንም በሆርሙዝ ባህር ሰላጤ በደረሰ የባህር ላይ ጥቃት የተወሰደ ጸፋ መሆኑን ተገልጿል። ትራምፕ የኢራን መሪዎች ክፉኛ በሽተኛኖች ናቸው ሲሉ የጠሯቸው ሲሆን ከነሱ ጋር መነጋገር ጊዜ ማባከን መሆኑን ተናግረዋል። አሜሪካና ኢራን የነበራቸውን ወታደራዊ ግጭት ለማቆም ለ60 ቀናት ወይም 2 ወር የሚቆይ የሰላም ድርድር በማድረግ ባለፈው ሰኔ 17 የመግባቢያ ስምምነት ተፈራርመው እንደነበር ይታወሳል። የኢራን የውጭ ጉዳይ ሚኒስተር በደቡብ ኢራን የደረሰው ወታደራዊ ጥቃት ተከትሎ በአሜሪካ የተፈጸመ ጥቃት የመግባቢያ ስምምነቱን መጣሱን በጥብቅ አውግዘዋል። ሚኒስትሩ የአሜሪካ ጦር የተባበሩት መንግስታት ድርጅት ቻርተር አንቀጽ 2 እና አንቀጽ 4 ላይ በግልጽ በመጣስ በኢራን ደቡብ ባህር ዳርቻ የሚገኘው በርካታ የክትትልና የስለላ ማዕከላት ላይ ወታደራዊ ጥቃት ፈጽሟል ብለዋል። እነዚህ ጥቃቶች ወታደራዊ ስራ ለማቆም የሚደነግጉ የመግባቢያ ስምምነት አንቀጽ 1 ላይ በግልጽ በመጣስ መሆኑን ጠቁመዋል። መግለጫው በተጨማሪም ሁለቱ መንግስታት በተለይ ፋርስ ባህር ሰላጤ ደቡብ ባህር ላይ የሚገኘው ጎረቤት ሀገራት ጋር አጥቂ ወገኖች ግዛታቸውና ተቋማቸውን በኢራን እስላማዊ ሪፐብሊክ ላይ የአጸፋ ድርጊት እንዳይፈጸም መከልከል ያለባቸው ዓለም አቀፋዊ ሕግጋት ግዴታ አጉልቶ አሳይተዋል። አክሎም በኢራን ላይ የጥቃት ወንጀል ለመፈጸም የሚደረግ ማንኛውም ትብብር በወንጀል ውስጥ ተባባሪና ተሳትፎ ያካትታል ሲልም ይገልጻል። ኢራን በባህሪንና በኩዌት መጠነ ሰፊ ያጸፋ ጥቃት ፈጸመች። ኢራን አሜሪካ የፈጸመችው ሁለተኛው ምሽት መጠነ ሰፊ የአየር ድብደባ ያጸፋ ምላሽ ለመስጠት በባህርና በኩዌት የሚገኝ የአሜሪካ ጦር ሰፈሮች ከፍተኛ የሚሳኤልና የድሮን ጥቃት ሰንዝራለች። የኢራን ጦር ባወጣው መግለጫ በኩዌት የሚገኝ የአሜሪካ ፓትሪዮት የአየር መከላከያ ስርዓትና በኳታር የሚገኝ ቅድመ ማስጠንቀቂያ የሳተላይት መገናኛ ማዕከል በባህሪን የሚገኙ ወታደራዊ ነዳጅ ማከማቻ በተሳካ ሁኔታ መምታቱን በይፋ አስታውቀዋል። ይህ እርምጃ የተወሰደው አሜሪካ በኢራን የባህር ጠረፍ ላይ የሚገኙ 90 ወታደራዊ ኢላማ በመምታቱ ከፍተኛ ጉዳት ማድረሷን ተከትሎ የተወሰደ ያጸፋ እርምጃ ነው። ጥቃቱን ተከትሎ በባህሬንና በኩዌት የማስጠንቀቂያ ደወል ሲሰሙ አድረው የነበረ ሲሆን የኢራን ባለስልጣን ብትመቱን እንመታቸዋለን በሚል ዛቻ አሜሪካ ጥቃቷን ከቀጠለ እርምጃ ይብለጥ እንደሚበረታ አስጠንቅቀዋል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ኢራናውያን ደውለው ስምምነት ለማድረግ ፍላጎት እንዳላቸው ቢገልጹም በምድር ላይ ያለው ወታደራዊ ፍጥጫ ግን ግጭቱን ወደ ለየ ክልላዊ ጦርነት እየተሸጋገረ መሆኑን ያሳያል። የሆርሙዝ ባህር ሰርጥ ደህንነቱ አሳሳቢ ሆኖ የቀጠለ ሲሆን ዓለም አቀፍ ማህበረሰብ በስጋት ውስጥ ወድቋል። እስካሁን በኢራን በኩል የተሰነዘሩ ጥቃቱ የደረሰ የሰውና የንብረት ጉዳት መጠን በዝርዝር ባይታወቅ የቀጠናው ሀገራት ከፍተኛ ወታደራዊ ዝግጅት እያደረጉ መሆኑን
አልጀዚራ በዘገባው አስታውቋል። በአሜሪካና በኢራን መካከል ከተቀሰቀሰ የሁለት ቀናት ተከታታይ ጥቃት በኋላ ሆርሙዝ ባህር ወሽመጥ በኩል የሚደረግ የጭነት መርከቦች እንቅስቃሴ መቆሙን ተገለጸ። ብሉምበርግና ክሊፐር መረጃ መሰረት እንደሆነ ከሆነ ቀደም ሲል በቀን እስከ 59 ደርስ የነበረው የመርከቦች መተላለፊያ ቁጥር አሁን ላይ ቆሟል በሚባል ደረጃ ቀንሶ ወደ 2 መርከቦች ብቻ ዝቅ ብለዋል። በአሁኑ ወቅት በአካባቢ የሚታየው እንቅስቃሴ በኢራን የሚደገፈው ሰሜናዊ መስመር ብቻ የተወሰነ ሲሆን አሜሪካ ኦማን ኮሪደር ላይ ያለው የትራፊክ ፍሰት ሙሉ በሙሉ መግታቷን ታውቋል። በአሜሪካ በተፈጸሙ የሁለት ምሽት ጥቃቶች 14 ሰዎች መገደላቸውን ኢራን አሳወቀች። የኢራን የጤና ሚኒስቴር በዚህ የቅርብ ጊዜ የጦርነት ዙር 14 ሰዎች መሞታቸውን አስታውቀዋል። ሮብና ሐሙስ በኢራን ውስጥ በ5 ግዛቶች ላይ ያነጣጠረው በአሜሪካ ጥቃት 78 ሰዎች መቁሰላቸውን የሚኒስትሩ የህዝብ ግንኙነት ኃላፊ ሆይሴን ኬርማፑር ገልጸዋል። ከቆሰሉ መካከል 47 ሰዎች በሆስፒታል ውስጥ እንዳሉ አክለው ይህ በእንዲህ እንዳለ በኢራን ደቡባዊ ክፍል የሚገኘው የኢራን ሻህ ግዛት ገዢ ለመንግስት ሚዲያ እንደተናገሩት አንድ ሰው በአውሮፕላን ማረፊያ ህንፃ ላይ በፈጸመው ጥቃት መሞቱን ተናግረዋል። ፕሬዚዳንት ዶናልድ ትራምፕ በድንጋቤ በኃይል እንመታቸዋለን በማለት ከተናገሩ በኋላ የአሜሪካ ጦር ኢራን ላይ አዲስ ዙር ጥቃት ከፈተ። ሆርሙዝ ወሽመጥም የወደቡ ከተማ የሆነው ሲሪንካና ባንዳር አባስ ጨምረው በሀገሪቱ ደቡባዊ ክፍሎች ፍንዳታ መከሰቱን ኢራን መገናኛ ብዙሃን ዘግበዋል። ትራምፕ ከአዲሱ ጥቃት በኋላ በትሩዝ ሶሻል ማህበራዊ ገጽ ባሰፈሩት ጽሁፍ ይህ በኢራን ለተፈጸመ የመርከቦች ድብደባ የተወሰደ የአጸፋ እርምጃ ነው በማለት በድጋሚ ከተፈጠረ ከዚህ የባሰ ይሆናል ብለዋል። ከአሜሪካ እርምጃ በኋላ ባህረ ሰላጤው ሀገራት ከኢራን ጥቃት እንደተፈጸመባቸው አስታውቀው በባህር ዋና ከተማ መናማ ፍንዳታ መከሰታቸው የተገለጸ ሲሆን ኩዌት ሚሳኤልና ድሮኖች ማክሸፏንም አስታውቃለች። በመካከለኛው ምስራቅ ያለው አሁን ሁኔታ ጦርነቱ ድጋሚ ተቀሰቀሰ። አሜሪካ በኢራን ላይ ዳግም ጥቃት ሰነዘረች። የካሜኒን ቀብር ምክንያት በማድረግ የተገባውን የተኩስ አቁም ስምምነት ወደ ጎን በመተው የአሜሪካ ጦር በኢራን ላይ ድንገተኛ የአየር ጥቃት መፈጸሙ ተሰምተዋል። በኢራን መንግስታዊ ቴሌቪዥን ይፋ እንደተደረገው ከሆነ ጥቃቱ የተፈጸመው ስትራቴጂካዊ የሆርሙዝ ባህር ሰላጤ ወይም ስትሬት ኦፍ ሆርሙዝ አካባቢ የሚገኘው ቁልፍ ይዞታ ላይ ሲሆን ከፍተኛ ፍንዳታ ድምፅ ተሰምተዋል። የቀሽም ደሴት ቢያንስ 6 የሚደርሱ ፍንዳታ ድምፅ ተሰምተዋል። የስሪልንካ ወደብ ከተማ ቢያንስ 7 ፍንዳታዊ ድምጾች ተመዝግበዋል። የባንድ አባስ ከተማ ደግሞ በኢራን ትልቅ ወደብ ሲሆን በዚህ ስፍራ ቢያንስ 10 ፍንዳታ ተከስተዋል። የኢራን ምክትል የውጭ ጉዳይ ሚኒስትር በኤክስ ገጻቸው እንዳሰፈሩት ከሆነ ይህ የአሜሪካ እርምጃ በቴህራን ዋሽንግተን መካከል የተደረሰ የመግባቢያ ስምምነት በግልጽ የጣሰ መሆኑን ገልጸዋል። አልጀዚራ ከቴህራን እንደዘገበው ድርጊቱ የሚያስከትለው መዘዝ ያስጠነቀቁ ሚኒስትሩ ኢራን ከጥቃት ጠንካራ ምላሽ እንደምትሰጥ አስታውቃለች። አሜሪካና ኢራን የተኩስ ልውውጥ። የአሜሪካ ማዕከላዊ እዝ ሴንትኮም ኢራን ሆርሙዝ ወሽመጥ 3 ንግድ ጫኝ ነዳጅ መርከቦች ላይ የድሮን ጥቃት ፈጽማለች በማለት እንደ ስትራቴጂክ የኢራን ቦታዎች ላይ ከባድ የአየር ድብደባ ፈጽመዋል። የመካከለኛው ምስራቅ ውጥረት ዳግም በእጅጉ አገርሽቷል። ኢራን ዋሽንግተን ኦማን አቅራቢያ አዳዲስ የባህር መስመሮችን ለመክፈት ጥረት እያደረገች እንደሆነ ይህም የተደረሰው የመግባቢያ ስምምነቱ ኤምዩ የሚጥስ እንደሆነ ተገልጿል። ይህ እየተባለ ባለበት ሰዓት ኢራን መርከቦች በዛ እንዳያልፉ ባስጠነቀቀችበት ሰዓት ኦማን አቅራቢያ 3 መርከቦች ነው የተመቱት። አሜሪካ ለተፈጸሙት ጥቃት ምላሽ ለመስጠት ወሳኝ ስትራቴጂካዊ የሚባለው ኢራን ወደ ቦታ ደብድባለች። ከዚህ ወታደራዊ እርምጃ ትንሽ ቀደም ብሎ አሜሪካ ግምጃ ቤት ለኢራን ተሰጥቶ የነበረውን ጊዜ የነዳጅ ማቃለያ በይፋ ያሰረዘ ሲሆን ይህም የቴህራን በህጋዊ መንገድ ነዳጅ ወደ ውጭ የመላክ አቅሟን ያግደዋል። ኢራን አሜሪካ የተደረሰውን ስምምነት ጥሳለች በሚል ክስ እያቀረበች ሲሆን አሁን ላይ የተፈጠረው ሁኔታ ዓለም አቀፍ የነዳጅ ዋጋ እንዲጨምር አድርጎታል። በአሜሪካና በእስራኤል ባለፈው የካቲት ማብቂያ ላይ የተገደሉት የኢራን ፖለቲካና ሃይማኖታዊ መሪ አያቶላህ አሊ ካሚኒ ዛሬ ስርዓተ ቀብራቸው ተፈጽመዋል። እስራኤልና አሜሪካ በኢራን ላይ ጦርነት በከፈቱበት ዕለት የካቲት 28 ቀን 2026 በካሚኒ ሌላ ሴት ልጃቸውን፣ የልጅ ልጃቸውን፣ አማቻቸውን 11 ባለስልጣኖችን ገድለዋል። ባለቤታቸው ክፉኛ ቆስለው ቆይተው ሞተዋል። የካሚኒ ስልጣን የያዙት አሁኑ ኢራን ጠቅላይ ሙትጃቢን ካሚኒ የዚያን ቀን ቆስለዋል። ሙትጃቢን በጠቅላይ መሪነቱ ስልጣን ቢይዙም እስከዛሬ ድረስ ለህዝብ እይታ አልቀረቡም። ካለፈው ሳምንት ጀምሮ ለአባታቸው የተደረገ የሽኝት ስነ ስርዓት ሆነ በዛሬ የቀብር ስርዓት ላይ አልተገኙም። ኢራን ከ30 ዓመት በላይ የመሩት አሊ ካሚኒ ዛሬ የተቀበሩት በሀገሪቱ ሰሜናዊ ምስራቅ የቅዱስ ስፍራ ማሻሃድ ውስጥ ነው። ማሻሃድ የካሚኒ የትውልድ ስፍራ ናት። የቀብር ስነ ስርዓቱን ለመገኘት በ100 ሺህ የሚቆጠሩ ኢራን ህዝብ ማሻሃድ ከተማ አጥለቅቀው ውለዋል።